ሲውድ እኔ ስለምወዳው ስማ አይገርምም ግን እንደ ቀልድ 22 ዓመት ሆነና ጓደኛዬ አትቀልድም ግን በደግ ወንድም ጌታ ተቀቀኝ ስማ እኔ ማለት በስጋ ተዘመደኝም እንጂ አንተ እኮ ወንድሜ ማለት ነው 22 ዓመት ሙሉ ክፉንም ደጉንም ባንድ ላይ አሳልፈናል ወንድሜ ገና ያቆየናል አንድ ቀን ተጣልተናናቅ ያቆየናል ገና ምን ይሳነዋል አንተ ስለሰጠኝ አመሰግናለሁ ወንድሜ God have mercy upon us. Some 50 meters here. Tierney still over of Ethiopia. ጥሩነሽ ዲባባ ሪከርዱን ሰባብራ አሸነፈችው። የተሰጠው መንግስት ይከፍራል። ዋናው ማሸነፏ ነው። አዎ ማን ቻርሊ ወይ ለምዶ ቤት ኪራይ የማከፍለው እንዴት ማለት ቤቱን እንደራስ ቤት ይዋላልክም እንዴ ብለሳ እና እንዴት ነው በራሴ ቤት መከፍል ምን ነገር ነው አይወድማ እናቴ እጁን ቢመታም ጠባይለው እንደው ነገሩ እስቲ ልጠይቀውና ተቀረም ይቀር ኤፍሬም እንዴት አደር ሰላም የምልህ ቢሾውን አወቅኩ አይደል አዎ እዚህ ጎረቤታችን አውቃለሁ የሚገርም ታመመ አሁን ይታከም አሉ ቶስቲሱ መጎርጎሩንና እኔን አውራይ እና ይታከም አሉ አዋጣን ያለፈውም አዋጣን አሁንም አዋጣን አለበቃ ስለዚህ ምንድነው አሁን አንተ አዋጣ እኔ እኮ ብዙ ጊዜ እንደውም እርሶ ነው የማያውቁ ሌላ ቦታ ለጋስ ነው የሚሉኝ እኔ ተሰጣለሁ ወይ ያየው ተሰጣለሁ ጋሽ ቢሾው ልጅላቸውም እንደምታውቀው ግን ይኸው ማዘር እኮ የፍሬም በኔ ይሁንብህ ግን ይኸው ያጣው ሳይሆን ዛሬ ቤት ኪራይ አይደል እቺን ያለችውና ከዚህ ወይ ልስጠው እንዴት ነው እቺን ያለው ቤት ኪራዩን ሌላ የለኝ ይሄ ብቻ ነው ቤት ኪራዩን አንተው ከዚህ ነው የምትሰጣው ቅሌታ ወይ ኤፍሬም የሚባል ፍጡር የታባቱ የዲያኬሲ አንተ ኤፍሬም ምንድነው ያን ያክል ምን ተፈጠረ ምን ሆነ ምን የማይፈጠር ነገር አለ ጣራ ድረስ የምትከፍቱ ሙዚቃ ምንድነው በሌሊቱ ማዘር ያቃሉ ተወዛዋዥ ነኝ ማታ ሬርስ ማድረግ አለብኝ እሱን ደግሞ አስተካክላሉኝ አስተካክያለሁ ድምጽ ቀንሻለሁ ምኑን ያስተካከልከው ጭራሽ የሙዚቃው ሲገርመኝ ደግሞ ታጨበጭባለህ ማን ያጨበጨበው እናንተ እኔ ምን አውቃለሁ ታያይዛችሁ ነው የምትገቡት አረ ማዘር የሚያጨበጭብ የለም እስክስታን መተብቻለሁ አንተ ጋር ኤፍሬም አትዝፈን አይደለም ዝፈን ጣራ ድረስ እሺ ክፈተው አታጨብጭቡ ማዘር አላጨበጭቡ ኤፍሬም አታጨብጭቡ ስለ መድኃኒዓለም አታጨብጭቡ ብቻህን ስትሆን እኮ ይሻል ነበር ሁለት ስትሆኑ ታጨበጭባላችሁ አናጨበጭቡ አታጨብጭቡ ኤፍሬም መጣሁ ምን አንዴ ድር ጥሎ መምጣት ነው ያን ያክል ቆይ ይመስል የጥፋጥፍቁኝ እንዴት ነው እንደው ጎበዝ ምን ነው ለመጀመሪያ ጊዜ ቤት ወንድ ሲገባዩ አውራ ማን አሁን የገባች ውይ ምን ነው ልብ ብሎ አላየኋትም ኧረ አይቻለሁ ባለቤቴ እኮ ነው ጸጉሯን አጥባ አስተካክሎ ይሄ ሂውማን ሄር ባለቤቱ አረባ ሴት ነው እስማ ወንድም ፈስክ ኤፍሬም አታግባ እንዲሁ አመላልስ ይሻላል እሺ እንዴ ማዘር ወዴት ነው እዚች ቀበሌ አንድ መታወቂያ አልጨረስኩምና እሷን ላስጨርስ ዛሬም አዎ አልጨረስኩም የኔ ጌታ ስትመላለስ ደሞዝ ተከፋይ እንዳያረጉህ እዛ ለማዘር ለነገሩ ስራም የለህ ስራም ቢሰጡ ጥሩ ነው እኔ የምልህ አቤት ቤት ይቃጠላል ተብላለህ እንደ ሹራብም ጃኬትም ይዘህ የምትወጣው ማዘር ክረምት አይደል ዝናብ ደግሞ ቅድም ሜትሮሎጂ ሬዲዮ ላይ ሲያወሩ ሰምቻለሁ ይዘንባል የሚል ነገር አለ ለዛ ብዬ ሄደ ከላይ ብትለብስ ከታች አታመልጠው ኩርሲ ባለማለት ኩልጭም መልስልኝ እንዴት አሁን እሱም ሰው ሆኖ እንዴት ተቴሌ ድራቢ ይዛል እንዴ አያፍርም እንዴ አታፍርም አንተ አታፍርም አንተ አሁን ምንድነው ዳርግሽ አሁን እኔ ያው ምን ዳርግሽ ምንድነው ምን ተፈጠረ ምን ተፈጠረ ኤፍሬም ግን እንዴ ጥሩ ሰው አልነበር ምን አረኩኝ እንዴ አሁን እንዴ በዛች ሸበላ በዛች ቆንጆ ላይ እንዴ አሁን ድራቢ ውይ እሷ እኮ ማለት ነው እንትን እኮ ነች እሷ የቅድዋ ሪሌሽን አለን እንጂ ሌላ እንጂ እንደዚህ ብቻ ነው ያላችሁ ሪሌሽን እንጂ ሌላ ምንም የለንም የለንም እኮ የለም የለም ሪሌሽን ብቻ
እንጂ ምንም የለም። ምንም የለ ሪሌሽ ብቻ ይሰፋር ሰው ግን እንኳን አንተ ቁጭ ማለት ሲጀመር እኔ እኮ እንዴት ከቴሌ ድራይ ይሰራል እጄ ነው እንጂ እንደዚህ ነገር ብቻ ታላችሁ ተፉን እንጂ ሰው ዝም ብሎ ነው የሚያወራው። ሰው በጣም ይብላል። አንተ ሪሌሽ ብቻ ነው ያለን ሌላ ነገር ሌላ እናቴ ወረልኝ ሻመል ያ ምንድነው ማዘር ያስወጡልኝ። እኔ አልወደድኳትም። ማንን ነው ማስወጣት? እቺ ሚስት ተብዬዋ ምን ነው እንደዚያ ወንድ ተሚመስሉ ታመላልሳችሁ ሴቶች አትሻሉም? እኔ አልወደድኳትም። እኔም አልወደድኳትም አይደል? ምግቧ አይጣፍጥም። ኧረ ተው አይደለ ሁሉ አይናገርም። አትሆንህም። በቃ ኤፍሬም ከዛሬ ድረስ ተናግሬያለሁ። እንዴት ነው አት ሙልዬ ኤፍሬም እንዴት ነህ? ቁጭ በይ እስቲ እየነገርኩት ስላንቺ ምን የመሰለሽ ልጅ እንደው እግዚአብሔር ባረከ ተገላገልከኝ። ግን ምንድነው ወየ አይፈልግሽ እሱ አይወደኝ አይወደደኝ ችግር የለውም። የተወደድኩት በቂ ነው። ኧረ ብሶብሻል ሙልዬ ኤፍሬም ያንዳባታለ ማዘር ወዲያ አልገጃም አትያማል እንዴ? ይቅርታ ጠንካራ ነገር ነን። ይቅርታ ቀስ ብላ ትራመድ። ይቅርታ ወንድሜ በእና ሲያስጠላ ይቅርታ እያልኩ እኮ ነው ወንድሜ። አንተኛው ነው ምን ታቁረጠረጣለህ? ጠንካራ ሁለተኛው ጠንካራ ሁለተኛ በማይመጣ መጣ። በእኔ ብትመጣ ችግር የለውም ነበር። ታገስኩ ገባህ? አሁን ገና በወንድሜ መጣ። ወጥቻለሁ ታውቂያም ቢዚ ያላቀገጥ እኔ እኮ ተቆቁሜው ነበር። ቴስቶ መጣ። ወይኔ እንዳታሳልፍ አሁን አሳልፉት በቃ ቆንጆ ምሳ አሪፍ ምሳ እንሂዳ ሳው መስፍኔ ወንድም ጥላ እንዴት ነህልኝ? እሺ አማን ነው መጣው እንዴት እንደዛ ታደርጋለህ? አይሆንም እኮ ምን እየሆናችሁ ነው? ሂሳብ እየከፈልሽ ባልሆነ ኧረ በስመ አብ ምን እያለሁ ነው የምትከፊው? እኔ እያለሁ እንዴት ትከፊያለሽ? ኧረ በጣም ያናደርሽ። ተቀይሜሻለሁ በጣም እንዴት እንደዚህ አንተ እንደዚህ ከምትሆን ይሄ 1200 ነው። ይሄ አንቺ አጁና እሱ ትራንስፈር አይሻልም? ከምትጣው እንደዛ ይሄ እዛ ጋር ጠብቂኝ፣ መጣሁ ልክፈለውና ትራንስፈር ይልሽ ጠብቂኝ። እሺ 1000 ኧረ ምን አይነት ሰው ነህ? ማን ጠራህ? አሽቃባጭ አንተም ብያለሁ። አንተም ጠራህ ነው ሆይ ምን አገባህ? አንተም ብሎ አስተናጋጅ አሁን ማን ጠራህ? አንተም አዋረድከኝ። ያዘው ይሄን ስልክ ነገ አመጣልሃለሁ፣ ብሩ ትመልሰዋለህ። እሺ እደውላለሁ። ምን አይነት ነው? ጌታ ያማህ። በጣም ይቅርታ ወተታ ይቅርታ አልኩሽ። ሽጋራ ሰላም ነው አባ። ስራ ለመቀጠር ፈልጌ ነበር። ሰላም ተቀመጭ። እንዴ ቅድም እኮ ይቅርታ። ችግር የለውም። እኔ ቅድምም ረስቼዋለሁኝ። ምን ስራ ለመቀጠር ፈልገሽ ነው? ኦኬ እዚህ ስራ ለመቀጠር ሲመጡ የሆነ የተለየ ችሎታ አሳይተው ነው የሚቀጠሩትና እስኪ ሶስቴ እንደ ድመት ጩሂ። እንደ ድመት ሶስቴ ጩሂ ማለት ግዴታ ነው። እዚህ ለመቀጠር ሲመጡ እንደዛ አሟልተው ነው የሚቀጠሩት። ሚያው እስኪ ሚያው አልቻልሽም። እስኪ ለየት ያለ ነገር እስኪ እንደ በግ ድገሚ። እንደ በግ ጩሂ። ውጭ ወድቀሻል። አልተሳካም። እንደ ግመል ብትቺ ቢያንስ የተወሰነ ቀጥርሽ ነበር። እንደ ግመል ውጭ ወድቀሻል።